የመድፈኛው ወኔ ማለት ይሄ ነው ማለት እዛ ያለው አርሰናል ጠብቁኝ ያለ አላሳፈረንም። እኔም ደግሞ ከደጋፊያ ከክለባችን ጎን መሆን አለብን ብለን አሳይታችሁኛል። ዛሬት የመጣችሁ ቤተሰብ እናቴ እንዴት እንደኮራው ማለት 4-1 ማለት አሁንም ደርሶ መልስ 4-1 ኤዜ ግን ምን ሼ ነው ምን ቀብድ ተቀብሏችኋል? ለምን ነው ሚኮ እስቲ ነገር ለምን ነው ኤዜ ገብቶ ሚልህ ለምን ነው? በአርሰናል ማሊያ ቪክተር ዮከሬዝ እንደ ዛሬ ተጫውተሽ አታውቂም እናቴ። ሊንካፕ ፕሌይ ብቲ ምናምን ባይዘው ማለት ነው ዮከሬዝ ካስተዋላችሁ እንደ ማቴታ አይነት አጥቂ ስለሆነ ከኤዜ ጋር መግባባት ሲጀምሩ እዚህ ዋን ቱ ሹት ምናምን አለቀልህ ነው ማለት አለቀል ማያዝ ሹት ነው እኮ የሚመታው ዮከሬዝ ማለት ማያዝ ሹት። እንዴት አባታችሁ እንዳኮራችሁ ማለት ሃንግማን ጠብቂ እንደለመድሽው ትፎክሪያለሽ ለምትገረፊው ማለት ታውቂያለሽ እኮ ውስጥሽ ልብሽ ያውቀዋል ፊንጥጣሽ ያውቀዋል ልትቀዝኝ እንደሆነ ማለት አስቀዝንሻለሁ ነው የምልሽ። ሃንግማን ጠብቂ እዛው አዶት ይደገማል መንፈሱን ዛሬም ይዘህና we are the gunners 5 points clear ፈላው ጠብቂ ገና በሜዳሽ መጥቼ ራሱ እቀውርሻለሁ አንቺ ራሱ ማለት አንቀባረር ነው ይሄንን ዶሮ አንቀባረር ነው። አቤት አፍጥር እንዴት አባቱ እንደሚጣፍጥ አንተ ዶሮ ማለት ነው። እንደዚህ ቴስቲ መሆኗን በተለይ አፍጥር ላይ የተረዳሁት ዛሬ ነው ማንዬ። በዚህ ላይ ደግሞ ከአንድ ወያላ ጋር ተሰብስቤ ነው ያየሁት። ደግሞ ጨጓራቸውን የቧጠጥኩላቸው። አቺ ደህና ነሽ? አንቺ ዶሮ መቀለጃ ያረግሽኛ ማትረቢ ዶሮ ማትረቢ ላይቱን አብረው ወይ ኳሊቲ ወርዷል። ይኸውላችሁ ጀማው 4-1 እመኑኝ ወደድንም ጠላንም ዘንድሮ ዋንጫ ሳንበላ አንፋታም። ታገሱ ብቻ እናንተ ትዕግስት ብቻ ነው ከኛ የሚያስፈልገን። ደጋፊ ተስፋ ይቁረጥ እንጂ ሲያምር ይቀራል። ይሰጣል እኮ ሰጠንና መጣን እኮ አይደል እንዴ? ቀጣይ ቼላው በሜዳህ መጥቼ ማለት ነው እልጥሃለሁ በአግባቡ። አንተን ራሱ በምንድን ነው ማፈጥረበት? አንተ ሃንግ ነው ማፍጠሪያ ነገር የለም ግን መጥቼ እልጥሃለሁ። በቃ የማይቀር ነገር ይመቻችሁ ጀማ። ኢዜ ምን አይነት አስገራሚ ተጫዋች ነው። ከቶተናም ጋር ያለው ችግር ምንድን ነው? ባለፈው 3 አገባባቸው፣ ዛሬ 2 አገባባቸው። ኮመን ሴክሽኑን በኢዜ ፎቶና ስም አጥለቅልቁት ገነርሳውያን። በቀል ማለት ይሄ ነው ብራዘር። ይሄ ጨዋታ ትምህርት ነው ለናቁህ ሰዎች። እንደዚህ ነው በስኬት ነው መበቀል ያለብህ፣ በጸብ ሳይሆን በስኬት ነው መበቀል ያለብህ። ያራዳ ልጅ አርሰናል ዋንጫ እንዲበላ ኢዜ ቤስት መሆን አለበት። ኢዜ ቤስት ከሆነ ነገሮች ጥሩ ናቸው። 3-4 ዋንጫ ልንበላ እንችላለን። ይህን ቪዲዮ ለአርቴታ ላኩለት። ላይክ፣ ሼር፣ ሪፖስት ይደረግ። ኮንግራቹሌሽን ገነርሳውያን። የሚኬል አርቴታው አርሰናል በለንደን ደርቢ ቶተንሃምን 4-1 በማሸነፍ የሊጉን መሪነት ወደ 5 ሰፋ አድርጎታል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። አርሰናል ዛሬ ወሳኝ 3 ነጥብ አግኝቷል። ያው የለንደን ደርቢ ማለት ብዙም ይከብደኛል ያላቻ ጋር ብቻ የሆነ ደርቢ ነው። በተለይ አርቴታ ከመጣ በኋላ በለንደን ክለቦች ላይ የበላይነት ወስዷል። የለንደን ደርቢን ቀለል እያደረገ ሆኖ ነው እያሸነፈ ያለው። ግን ሰሞኑን በጣም ጫና ውስጥ ነበር። ዛሬ እንደውም አርሞት የገባው በጣም በማጥቃቱ ላይ አሪፍ ነበሩ። 3-1 እየመራ እጅ ኳስ እየመለሰ ነበር። አርቴታ በጣም ፍላጎት ነበረው እና ደግሞ ሳካን የሚገባው እዛው ራሱ ቦታ ላይ አጫወተው። አይታችሁት ነው ኢዜን አስገባ እና ሳካ ምንም ቢሆን እንደው በፎጣ ተገርዞ በፎጣ እዛ ቦታ ላይ እሱ ነው መጫወት ያለበት። ይሄ ልጅ እሱ ከወጣ በኋላ ነው እሱ ወይ ሲጎዳም ነው አሁን ዛሬ እንደገባው አይደል? ልክ እንደዛ ነው እንጂ እሱን አያክሉም። ሳካ ጎል ባያገባ እንኳን ያስጨንቃል። በቃ የሆነ ያልተገባ ኳስ አይነካምና ዝም ብሎ ያልሆነ ንክኪ ያደርግ ከኳስ ጋር የሆነ በቃ ዛሬም እንኳን አሲስት ወይ ጎል ባያስቆጥርም ትልቁን አስተዋጽኦ ያደረገው እሱ ነው። እንደውም የመጀመሪያው ጎል በሱ ለምን እንደ አሲስት እንዳልተቆጠረ በጣም ገርሞኛል። ሁሉንም ጎሎች አርሰናሎች ናቸው አስቆጥሩት ማለት ይቻላል። የቶተንሃምንም ዴክላን ራይስ ስህተት ሰርቶ ግን ዴክላን ራይስ የዛን ጊዜ በቃ ቡድኑ ሙቶ እንዳይቀር ያደረገው ነገር በጣም የሚገርም ነው። ሞራሊቲው ወዳውኑ እኔ ኃላፊነቱን ወስዳለሁ ተነሱ ብሎ ወዳውኑ ቡድኑን አነሳሳውና እጅግ በጣም ወሳኝ 3 ነጥብ ነው ያገኘው ቡድኑ ቶተንሃም ቢሆን ከዚህ በኋላ እኔ አሁንም ቢሆን አርሰናል ነው ሊያሳስባችሁ የሚገባው ሌላው ቡድን አይደለም። አሁን በርግጥ ሌላ ተስፋ ነው አዲስ ተስፋ ይሰጣል አይደል? አሁን የባለፈው ይሄ አቻዎች ምናምን ትረሱታላችሁ ግን ሳትጠብቁት ነው የሆነ ነገር ስብር የሚለው ቡድኑ አሁን እንጂ እኮ በዙ ከቀጠለ እኮ ከአርሰናል የተሻለ ጥንካሬ የለውም። ግን መነሳት በማይችልበት ሁኔታ ላይ መጥቶ ስብር ይላል እንጂ አሁን ያየነው አርሰናል አይታችሁታል። መቼም የሚሸነፍ አይመስልም። ዛሬ በጣም የሚገርም ነበር። ቲምበር እንኳን ደከም ሲል ወዳው አርቴታ አይታችሁታል። ሁሉን ነገር ማድረግ ይችላል ምን እንደሆነ አላውቅም እንጂ ዛሬ በጣም ሁሉ ነገር አሪፍ ነበር። ኢዜ ራሱ ሁሌ ቶተንሃም ጋር በተጫወተ የሚያስብለው የክሬሽ ራሱ ጎል ማስቆጠሩ ሁለቱ በተለይ ጎል ማስቆጠራቸው ለአርሰናል አሪፍ ነው ብዬ አስባለሁ። እንግዲህ ያው ሲቲ አንድ ቀሪ ጨዋታ ቢኖረውም
አሁን በ5 ሆኗል ጋፑ። ያ መቼም ይሸነፍ አቻ ይሁን መቼም አይታወቅም ያ ቀሪ ጨዋታ። ስለዚህ ጫናው አሁን ወደዚህ ሊሄድ ይችላል። ግን ወሳኝ 3 ነጥብ ነው አርሰናል ማሳካት የቻለው። የአርሰናል ደጋፊዎች እንኳን ደስ ያላችሁ። የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ ነው የሚያስብለው ከኪዮነ ቡድን ሁሉም ሰው እኮ እያለ ነበር፣ እየነገሩኝ ነበር። እኔ ቶተናም አርሰናልን ነጥብ አያስጥለውም ተው እያሉኝ ነበር። እኔ ደግሞ ከወልቭስ አቻ ወጥቷል፣ እኛ ትላንት አሸንፈናል፣ ዛሬ ይጥላል እያልኩኝ ነበር። ለጊዮኬሬሽ ምን አይነት ስፔስ ሲጀመር ፓሊኒያኖ ዲፌንደሩ ተሰልፎ ማያቅ ድራጉሺን ለጊዮኬሬሽ እንደዛ አይነት ስፔስ ከሰጥተው ይገላል ከቦክስ ውጭ የሚገርም ጎል። ከዛ በኋላም ከህፃን 10 ምናምን ልጅ ጋር ተገፋፍቶ ዞር በይ ምናምን ብሎ አሽቀንጥሮ ድጋሚ ጎል 2 ጎል ለጊዮኬሬሽ። ይሄን ተውት፣ ከቶተናም ጋር ሲጮት ነው ጨዋታ እንዳለበት ትዝ የሚለው። ለማንኛውም እኔ ቼልሲን አልጠብቅም በጭራሽ እንዲያስጥላችሁ፣ ብራይተን ነው የምጠብቀው። ግን አትጣሉ፣ ይመቸኛል። ከዚህ በኋላ እኔ እኮ የቀሩኝን ጌሞች ማሸነፍ ነው። አንቺ ነሽ አንደር ፕሬሸር። ከዚህ በኋላ ኢታር ላይ የምመጪው አንቺ ነሽ። ዝም ብለን እኛ ብቻ ያለብንን ጌም ለማሸነፍ ነው እንጂ ከእናንተ እጅ ቢያንስ መጠበቅ አቁመናል።